ናችሁ? በጣም ከብዙ ጊዜ በኋላ ወደ ዩቱብ እናድርሰናል። አይ ቲንክ ወደ 4 ሳምንት ወይ 3 ሳምንት አካባቢ ደርሰናል። ዛሬ በጣም ደስ የሚል ዜናዎች ስለ እንነግራችኋለን። ስለዚህም ነገር እንዲሁም የተለያዩ ነገሮችን እንነግራችኋለን። ዛሬ ግን በደብረ ብርሃን ዩኒቨርሲቲ ነው የሚገኘው። ዛሬ የተገኘንበት ዋናው እንትን ሲያትል የሚባል አለ። በሮቦቲክስ ውድድር እና ቀጣይ ሳምንት እንወዳደራለን። 6 ሆነን የዚህ የሮቦቲክስ ሰልጣኞች ነበሩ። አርብ ይመጣሉ። ለእነሱ እንድናሳያቸው እንትን እያልን ነው። አሁን እየሰራን ነው። ገና ዛሬ ነው የጀመርነው እና አሁንም ባንድ ቀን ጨርሰን ተባብለን ነው የምንሰራው። ከዚህ በፊት ሰርተን ስለምናውቅ ያን ነገር ሰርተናል። ስለ ሮቦቲክ ቴክኖሎጂ ደግሞ ስናነሳ በኋላ እነግራችኋለሁ። አሁን ስለዚህ ልንገራችሁ እና ስለ ሮቦቲክሱ ወደ ውስጥ እንገባለን ይሻላል ብዬ አስባለሁ። እስከዛው አብራችሁ የሮቦቲክስ ክፍላችን ይሄን ይመስላል። የእንትናችን ማለት ነው የደብረ ብርሃን ዩኒቨርሲቲ ሲስተም ሴንተር ይሄን ይመስላል። ሙሉ ይሄን ነው የሚመስለው። እዚህ ነበር እስከዛ ቤት ሰርተን ምናምን ያለፍነው። በጣም ብዙ ነገሮችን ሰርተናል። ሲስተም ሴንተራችን ይሄን ይመስላል። ይሄኛው ኤሌክትሮኒክስ እና ሮቦቲክስ መማሪያ ክፍል ነበረ። አሁን እየሰራንበት ያለነው ደግሞ ውስጥ ነው። አይሲቲ ክላሳችን ነበር። አይቲ የምንማርበት ሶፍትዌር ምናምን የምንማርበት ነው። 6 ነን በአጠቃላይ ያለ ነው 6 ነን። ነገር ግን አሁን የተገኘ ነው 4ታችንን። ሌሎቹ የተጻፈ ተማሪዎች ምናምን ስለሆኑ ሁላችንም ከኃይለ ማርያም ነው የመጣነው። ወደ ውስጥ እንግባ። ዛሬ ዲዛይን ላይ ምናምን እና አሁን ቢያንስ 30 ደቂቃ ዲዛይን ጨርሰን ሌላም ነገሮች እናደርጋለን ተባብለናል። ወደ ውስጥ እንግባ። ዲዛይን ላይ ናቸው ዛሬ። ሙሉ ዲዛይን እየሰራ ነው። ምክንያቱም ቦርዱን አናገኝም። በራሳችን ነው ዲዛይኑ ምናምን የምንሰራው። ሙሉ እዛ ጋር ደግሞ የምንወዳደርበት እዛ ጋር ነው ተባለ። በዚህ ጋር ዲዛይን ላይ ነው። ብሩክ ይሆናላችሁ እነ ዳግምና እነ ኖላዊ ሌላ አሉ። ዮናታን እና ብሩክ ዋናኛ እንትን ኃይለ ማርያም ተማሪዎች እዚህ ናቸው። 3D ፕሪንታችን እዚህ ነው። ሙሉ ሮቦቲክስ አሰራሩ እናሳያቸዋል። ሜቢ ይሄን ሪሊዝ የምናደርገው ወይም የምንለቀው ከሮቦቲክሱ ውድድር በኋላ ነው ወይም የዛን ቀን ነው። እስከዛው ግን አብራችሁን እንላለን። አሁን እንግዲህ እየሰራን ነው። ሙሉ የምንሰራበት ሮቦቲክስ እቃችን እዚህ ጋር ነው። በቃ በዚህ ነው የምንሰራው። ሌላው በኢልቦ ኪት ይሰራል። እኛ በአርዲኖ ኪታችን ትናንሽ ነገሮችን መጣል ጥሩ አይደለም ተባብለን ነው የምንሰራው። ኢልቦ ኪትንም አፎርድ ማድረግ አንችልም። እውነቱን እንነጋገር ከተባለ እኛ በጣም በሚገርም ነገር እንሰራለን ተባብለናል። በአርዲኖ ኪት ነው የምንሰራው። ሌሎቹ በኢልቦ ኪት ነው የሚሰሩት። አይ ቲንክ ከሄድን ቀጣይ ሳምንት ነው። አሁን ሮብ ነው። የዚህ ሳምንት ሮብ ወይ ሐሙስ እንሄዳለን ወደ አዲስ አበባ እና ሳይንስ ሙዚየም ነው የሚሆነው። እዛ በደንብ እናያለን እና የኛን ሙሉ አሰራር እናሳያቸዋለን። እዚህ ጋር እየገፋ ሲሄድ ይሄኛው ፈረስቱ ይሄንን እዚህ አስገብቶ ሲጨርስ ይመለሳል። ይሄኛው እንደዚህ አንዱ ሰው ይሰራል። ይሄዳል በግሩፕ ያጣብቃል ሳይለቅም ያው ያለው ሐሳብ መጣ ማለት አንድ ነገር ስቶርበት ነው። ይቺ ፓርቲ ከታች
ያለው ስላይድ ለምን እንደዚህ ካፈሰ በኋላ ወደ ላይ እንደዚህ የሚያነሳ ነገር ለምን አይቻልም? ኮምፕሌክስ ነው። አሁን ኮሌክት ስቴሽነሪ ቦታ ተፈቀደልን እኮ ማለት ነው። ልክ እዛ ወደ ላይ ከፍ በቀጥ አስቀምጠውና ተፈቅዷል እንዳለ የሚመስላረውና ራሱ ስቴሽነሪ እኮ ነው። አሁን መሰላችሁ ነው የራሳችን ነው ይገባል፣ ያፍሳል፣ ይመለሳል፣ ከዛ እንደዚህ ይዞራል ማለት ነው። ከዛ ይሄ እዚህ ጋር ይመጣና ምን ያደርጋል? ይለቃል። ዳግም ሮቦት እየሰሩ ነው። እኛ እዛ ጋር ወደ ማጣበቅ ግሪፐር ምናምን እያጠበቅን ነው። ሮቦቷ የምንወዳደርበት ይቺ ነች፣ ትንሿ ስሞሏ የምትባለው ማለት ነው። ስሞሏ ሮቦት ይቺ ነች። ስሞል ሮቦት ይልሃል። ይሄኛው ደግሞ ትልቁ ነው የምንወዳደርበት ነው። አምና ሮቦቲክስ የተወዳደርንበት ይሄኛው የማያረ ሮቦታችን ያቻትና አይስቲ ክፍል የምንማርበት የነበረው ይሄን ሶፍትዌር እዚህ ጋር ግሪፐር ሰሪ ይልሃል። ሌላው በኢልቦኪት አሳምሮ ይሰራል። እኛ እንዲህ ነው የምንሰራው። ወደ ትምህርት ቤት ይላል። አሁን ወደ ትምህርት ቤት ልንሄድ ነው። ምክንያቱም እዚህ ግልስቲክ ምናምን የለንም። እዛ አባበዙ ጋር ምናምን ወተን ነው የምንገዛው። አሁን ውጡ ተብለን እየወጣን ይልሃል ማለት ነው። ይልሃል አሁን እንወጣለን ምናምን እየወጣን ነው። እንግዲህ እየወጣን ወደ ትምህርት ቤት ግቡ እስኪ እኛ አትበሉ ነው። አረ ኖላው ያፍዘም መፍታት ይላል። ስለዚህ ወኮ ነው እሺ የምንሰራው ምንድነው? አንተ የትኛውን ግሩፕ ነው? የዚህኛው ይችላል የዛኛው ገብርኤል ቤተክርስቲያን ይላል። ከበድም ይሆናል። እኔ አሰራም ምን አንተ ለሚላ ነው የምሰራው? ሚላ ነው የምሰራው። ምኑን አንተ ሚላ ነው እንዴ? ቦዲ አንጀላችሁ ህንጻ ይላል። መጨረሻው ፎቅ ላይ ነበር። አሁን ገና እየወጣን ቤተሰብ ዛሬ ከሁለት ቀን በኋላ ነው እንቀርጽላችሁ። እዚህ መሀል ላይ ነው ቪዲዮ እናስገባላችሁ። ለምን እንደሆነ ልንገራችሁ። ያን ቀን በጣም ደክሞን ነበር ምናምን ለቪዲዮም አልተመቸንም ነበር። አሁን ከሁለት ቀን በኋላ ተቀርጾ ምናምን ሮቦቱ ተሰርቶ እዛ እናሳያቸዋለን። ዛሬ ከአዲስ አበባ የሚመጡ ሰዎች አሉ። ለነሱ ልናሳይ ወደ ዩኒቨርሲቲ እየወረድን ነው አሁን ማለት ነው። ለእነሱንም እናሳያቸው። አብረን ጎ ነው የሚባለው። ያው ሁሉም ደግሞ እንትን ነው የሚባለው። አብዛኛው እምቢ ነው የሚለው። ያው ሮቦቱ ምናምን ተሰርቶ አልቆ አሁን ወደ ዩኒቨርሲቲ ነው የምንወርደው ማለት ነው። ባጃጅ ስታጣ ማለት ነው። የአዲስ አበባ ነው የሚመስለው። አዲስ አበባ ይጨናነቃል። እኛ እዚህ ቁጭ የታክሲ ብር ስታጣ በእግርህ ትፋትናለህ ማለት ነው።
እውነት ነው ቀርቀ አይደለም የትኛው ኮን ቴክኒክ ነው ሙያ ነው? አዎ እኔም እኮ የሆነ ሴትዮ ሰማይ ብሩ ቻይና የሚቆየው 2 ቀን 3 ቀን እስቲም እንደረጋ ፕሮግራሙን ለሁለት ሰው ሲሆን ስለሚመች ማለት ነው። አንድ ይሄን ማጣበቁ ወደ ቤዝመንት ይላል ስለሚያማነው ነው ችግር እንደዚህ ተከታትለን ከገባን ወደ ስራሽ ሚላ ወደ ስራሽ አይሽ ሰዎች ሲመጡ ነው የሚቀርጻቸው ሲጀመር ስቶሬጅ ማን ተማምነ ይላል ደብረ ብርሃን ዩኒቨርሲቲ ጂ መስራት የምትፈልግ ይሆን እዚህ ጋር ነው መስሪያው ማለት ስፖርት መስሪያውን እያያችሁ ትላለ ማለት ነው። በመንፈስ ቅዱስ ገብተናል